እንነግራችኋለን። በቀጠናው በደንብ የለየለት የአገራት ጥምረቶች ተፈጥረዋል። ከዚህ ቀደም በትንታኔ ስናነሳቸው እና በሁኔታዎች ትንታኔ ላይ ከጂኦፖለቲካው አንጻር በዚህ ቀጠና ውስጥ የሚመጣው የጦርነት ቀውስ እነማንን የት ጋር ሊያሰልፋቸው ይችላል የሚል የስጋትና የሁናቴ ትንታኔዎችን ስናቀርብ ነበረ። አሁን ዶቶቹን በትክክል ያገናኘ ግልጽ የሆኑ እርምጃዎች በይፋ መጥተዋል። የአገራት አሰላለፍም ግልጽ እየሆነ መጥቷል። ይሄንን እናነሳለን። በጅቡቲ፣ ኬንያ፣ ሱዳን፣ ሶማሌ፣ ግብፅ፣ ሳውዲ አረቢያ፣ ኢራን እነዚህ ሁሉ በቀጥታም በተዘዋዋሪም የሚሳተፉ ናቸው። ኤምሬትን ጨምሮ ማን ከማን ጋር አላያንስ እየፈጠረ ነው የሚለው አንዳንዶቹ በግልጽ የለየላቸው ናቸው፣ ሌሎቹ ያለየላቸው ግን ሁኔታዎች ወደ ጦርነት ሲያመሩ ማን ከየት ጋር ይሰለፋል የሚለውን ለመለየት ብዙም አስቸጋሪ ያልሆኑ ሁኔታዎች ናቸው የተፈጠሩ ያሉት። በህወሓት በኩል የጠላትነት ፍረጃን በተመለከተ ልየት አስቀምጠዋል። ቀዳሚ ጠላት ማን ነው የሚለውን ክሊርሊ አስቀምጠዋል። ከዚያም የአጋር ጥሪ ወደ ማድረግ ተሸጋግረዋል። የሶ ማይቀር መሆኑ ጦርነቱ ይፋዊ ሆኖ መጥቷል። ለዚህም ከሰሞኑ ወታደራዊ ዝግጅታቸውን በተመለከተ ነበር የህወሓት ኃይሎች ሲያሳዩ የነበሩት ሾዋፕ ሲያደርጉ የነበሩት። አብይ በተመሳሳይ ሾዋፕ ያደርግ ነበረ። አሁን ጦርነቱ አይቀሬ መሆኑን ገፋ አድርገው ስለመጡበት አሰላለፋቸውን ግልጽ አድርገዋል። እንደውም የአጋርነት ጥሪም በይፋ ወደ ማቅረብ ተሸጋግረዋል። ለዚህ እንድምታው ምንድነው? ማን ከማን ጋር ሊሰለፍ ይችላል? አግባብነት ያለው የትኛው ነው የሚለውን በትንታኔ ሂደት የምልከታችንን የምናጋራችሁ ይሆናል። መረጃዎቹን በመረጃነት እናተኩርባቸዋለን። በድጋሚ አብራችሁን ስለሆናችሁ እጅግ በጣም ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ። አሁን ያላችሁት የኢትዮ ሰገነት ቻናል ላይ ናችሁ። ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን መጀመሩን አብስረናል። ርዕሰ ጉዳያችን ምን እንደሆነ ተናግረናል። ዘግየት ብላችሁ ለገባችሁ የአብይ አገዛዝ ለአሰብ ዘማቾች የሰጠው ልዩ ትዕዛዝ ምንድን ነው? ለማን የተሰጠው እናነሳላችኋለን። ከዚያም የኢሳያስ የግብፅ ጉዞ እንድምታው ምንድን ነው? ግብፅ የሰጠችው ምላሽስ ፕራክቲካሊ ምንድን ነው የሚሆነው? የግብፅ ተሳትፎ የሚለውም ነገር በአመላካች ሁኔታዎች ለማንሳት እንሞክራለን። ሀያላኖቹ አዝማሚያቸው ወዴት ነው? ምን ሊፈጠር ይችላል የሚለውን ለማንሳት እንሞክራለን። እንግዲህ የአሜሪካና የቻይና ግንኙነት ከወትሮ ለየት ባለመልኩ በጣም ስኬታማ ሊባል በሚችል ጉዳይ የጋራ ትብብር ለማድረግ ስምምነት ላይ መድረሳቸው የትላንት ዘገባ ነው። በዛሬው ዕለት ደግሞ የአሜሪካ ህንድ ጋር ወታደራዊ ትብብር ለማድረግ የሚያስችል ሙሉ ስምምነት ተፈጥሯል። ስለዚህ ሀያላኑ አካባቢ ከሞላ ጎደል ተግባቦት እየተፈጠረ መሆኑን ያሳያል። በዚህ ውስጥ የሩሲያ አሰላለፍ ሁኔታዎችን የመበየን አቅም አለው። እንደ ቶታሊ ሩሲያ ትበይነዋለች እያልኩ አይደለም። ነገር ግን ፋይዳ አለው አሰላለፏ ከማን ጋር ሊሆን ይችላል። በአመዛኙ የጦር መሳሪያ በመስጠት ድጋፍ ከማድረግ የዘለለ ሚና ባይኖራትም ግን እንዲሁ በቀላሉ ተቃሎ የሚታይ አይደለም። በቀጠና ውስጥ የሩሲያ ኢንቮልቭመንት አሜሪካ ከኤርትራ ጋር ያላትን ግንኙነት ጤናማ የማድረግ ፍላጎት ይዛ እየተንቀሳቀሰች ነው። ይሄ ለአብይ አህመድ እንቅስቃሴ ምን ይዞ ይመጣል? በዚክሊ የአብይ አህመድ ከአሰብ ጋር አገናኝቶ የጀመረው እንቅስቃሴ በሁሉም አቅጣጫ በሁሉም ግንባር ውጊያ የሚከፍት ነው። እንግዲህ ከትግራይ ጋር ያለው እንቅስቃሴ የለየለት ሆኖ መጥቷል። ምንም ወደዛ ወደዚህ የሚባል አይደለም። በአሰብ በአፋር በኩል እየተደረገ ያለው እንቅስቃሴ ቀጥታ ወደ አሰብ የሚጀመረውን የመጀመሪያ ጦርነት ግንባር የሚበይን ይሆናል። ይሄ ሲሆን በህወሓትና በኤርትራ በኩል በአማራ ኃይሎች በኩል ያለው እንቅስቃሴ ምንድነው የሚሆነው? የሱዳን አሰላለፍ ምንድነው የሚሆነው? እነዚህ በትንታኔ መነሳት አለባቸው። መረጃዎችንም መሰረት አድርገው ነው ሊተነተኑ የሚገባው። በእነዚህና መሰል ጉዳዮች ላይ አተኩረን ውይይት እናደርጋለን፣ መረጃዎች እናደርሳለን። ደረጀ ደሳለኝ የምንጊዜም ደጋፊያችን በሱፐር ቻት ድጋፍ በማድረግ እንደገና እያስተባበረ ነው። የምንጊዜም ደጋፊያችን ጋሽ ኃይሌም እንደዚሁ ገብቷል። የሱፐር ቻት ሱፐር ስቲከር ድጋፍ አድርጎልናል። በነገራችን ላይ በዚሁ አጋጣሚ ጋሽ ኃይሌን እንኳን ደስ ያለ ማለት እንፈልጋለን። በጣም የረጅም ጊዜ ታማኝ እና ቁርጠኛ አገልጋይ ሆኖ በሚኖርበት ስቴት አሜሪካ ውስጥ በሰጠው አገልግሎት ተጨማሪ ማዕረግ እና ሽልማት ያገኘበት ወቅት ነው። ይህንንም በተመለከተ ጥቂት የምንነግራችሁ ነገር ይኖራል።
እስከ ፍጻሜው ድረስ ከኛ ጋር ቆዩ። አንድ መሸጋገሪያ ብቻ እናደርግና ተመልሰን እንመጣለን። ከመሸጋገሪያው በፊት ሁላችሁም የገባችሁ ላይክ ያላደረጋችሁ ላይክ አድርጉ ፕሊዝ። ሼር ያላደረጋችሁ ሼር አድርጉ። ሱፐር ቻት እና ሱፐር ስቲከር ድጋፍ የሚያደርጉትን አበረታቷቸው። እናንተ ቢሃፎፋፍ ምስጋና አቅርቡልን። ያገዛዙ ካድሬዎች አሁን ተረባርበው ይመጣሉ። ለምን እንደሚመጡ እናውቃለን። ሌሎች ምንድነው ወገባቸውን አስረው ለመውረግረግ የሚመጡ ይኖራሉ። መልካም ከየትኛውም አካል የሚመጣ ግልጽ ሚዛናዊና በእውነተኛ መረጃ ላይ የተመሰረተ ትንታኔያችንን አቅርበን